በእርግዝና ወቅት ለእርግዝና አስፈላጊ የሆኑ ሆርሞኖች ከመደበኛው ጊዜ በተለየ ሁኔታ ይመነጫሉ። እንግዲህ እነዚህም የሚመነጩ ሆርሞኖች በአካላችን ላይ እንዲሁም ከስሜት አንጻርም የተለያዩ ለውጦችን እንድናስተናግድ ያደርጉናል። በስሜት መዋዠቅ በእርግዝና ወቅት የተለመደ ነው። ያም የሚመጣው እንግዲህ ከዚህ ከኖርማል ሰው በተለየ ሁኔታ በሚመነጩ የተለያዩ ሆርሞኖች ምክንያት ነው። ዛሬ እንግዲህ በእርግዝና ወቅት ስለሚኖር የስሜት መዋዠቅ፣ በስሜት ደህና ስላለመሆን፣ ያ ነገር ሲከሰትስ ምን አይነት ነገሮችን ማድረግ አለብን የሚለውን እኔ ካሳለፍኩት ካነበብኩት አካፍላችኋለሁ። አብራችሁን ቆዩ። እኔ ዝናሽ ፈራው ነኝ። ይህ ዩቲዩብ ቻናል ደግሞ ለወላጆች የተለያዩ ቲፖችን የምንሰጥበት ስለሆነ ወላጆች የሆናችሁ አስተማሪዎች፣ እንዲሁም አሁን ስለምናወራው በእርግዝና ላይ ያላችሁ እናቶችም ሰብስክራይብ ያደርጋችሁ ተቀላቀሉን። በእርግዝና ወቅት የሚኖረው በስሜት ደህና ያለመሆን በበዛ ቁጥር እኛ ላይ ብቻ ሳይሆን ልጃችንም ላይ ከፍተኛ የሆነ ተጽዕኖ አለው። እነዚህ ድብርት የምንለው በቃ አንዴ ደስ ይለናል፣ አንዴ ይከፋናል። እነዚህ የስሜት መዋዠቅ፣ ጭንቀት የመሳሰሉ ነገሮች ከኛ ጋር ረጅም ጊዜ ባሳለፉ ቁጥር ከኛ አልፈው የልጃችን ጤና ላይ ጉዳት ያመጣሉ። ስለዚህ እነዚህ አይነት ስሜቶች እንዴት ነው ማለፍ የምንችለው እንደነዚህ አይነት ስሜቶችን የሚለውን እናወራለን። መጀመሪያ ግን በእርግዝና ወቅት የአእምሮ ደህንነት ወይም ደግሞ ከስሜት አንጻር ደህና ስለመሆን ለምን እናወራለን? ለምንድነው እነዚህ አይነት ስሜቶች ሳይጎዱን እንዲያልፉ በዚህ ዙሪያ ላይ ማውራት ያለብን ለምንድን ነው የሚለውን እኔ በእርግዝና ወቅት ስሜታችን ከምታስቡት በላይ በጣም ቶሎ ቶሎ ነው የሚቀያየረው። አሁን ደስ ይለናል፣ ከሆነ ደቂቃ በኋላ ከፍቶን ራሳችንን ልናገኘው እንችላለን ያለምንም ምክንያት፣ ወይም ደግሞ በጣም በጥቃቅን ምክንያቶች ለምን ቀዝቃዛ ውሃ ሰጣችሁኝም ብላችሁ ልታለቅሱ ሁላ እስከ ማልቀስ ደረጃ ሊደረስ ይችላል። በነገራችን ላይ እኔ ሪል ገጥሞኛል ይሄ ነገር። ነፍሰ ጡር የነበርኩ ሰዓት ሁልጊዜ የዛን ሰዓት በጣም እኔ ደግሞ ያመኝ ስለነበረ ቀዝቃዛ ውሃ ብቻ ነበረ ምጠጣው የነበረው እና ሳላስገባ ቀረሁኝ እና የሆነ ጊዜ ቀዝቃዛ ውሃ በቃ አላገኘውም። በዛ በጠማኝ ሰዓት አላገኘውም እና አለቀስኩኝ። የምሬን ነው የምነግራችሁና ካለፈ በኋላ እንዲህ ምን ሆኜ ነው አሁን ይሄ ያስለቅሳል ምናምን ብዬ፣ ግን ከዛ በፊት በቃ ደስ ብሎኝ ነበረ። ማለት ደስ ብሎኝ ስላችሁ ምንም ይሄ የመከፋት ነገር አልነበረኝም ነበርና በአንዴ ነው ተቀይሮ ወደዚህ አይነት ስሜት የመጣው። ምናልባት አሁን ነፍሰ ጡር የሆናችሁ እንደዚህ አይነት በጣም ስሜታችሁ የተፈራረቀ ያላችሁ እናቶች ካላችሁ ትረዱኛላችሁ የምለውን ነገርና በጣም ቶሎ ነው ስሜታችን የሚቀያየረውና ባልጠበቅናቸው ሁኔታዎች በጣም ልንናደድ እንችላለን፣ በጣም ሊከፋ እንችላል። ነገሩ ኖርማል ሰዓት ላይ ብዙም የማያስከፋ ነገር የሆነ ሰው የሆነ ነገር ሲያወራ ከኛ ጋር ልናያይዘው እንችላለን። በጣም ነው ጥቃቅን ነገሮችን እየወሰድን ልንጨነቅ ልናስብ እንችላለን እና እንደዚህ አይነት የስሜት መለዋወጥ በጣም ነው በእርግዝና ወቅት የሚስተዋለው። እርግዝናን ከባድ ከሚያደርጉት ነገሮች መካከልም ይሄ ዋነኛው ነው፣ አንዱ ነው። በቃ በስሜት አንጻር በየቀኑ የሆነ ሰዓት ይከፋናል፣ የሆነ ሰዓት ደስ ይለናል፣ የሆነ ሰዓት በጣም በትንሽ ነገር በጣም ከልክ ያለፈ ደስታ ይሰማናል፣ የሆነ ሰዓት ደግሞ በጣም በትንሽ ነገር በጣም በቃ ልናለቅስ ምናምን እንችላለን እና ከባድ ከሚያደርጉት ነገሮች መካከል አንዱ ይህ ነው። በዚህ በሆርሞን መለዋወጥ ምክንያት የሚኖረው ከስሜት አንጻር ደህና ያለመሆን ችግር ነው። ታዲያ ይህንን የአእምሮ ጤንነታችንን ጠብቀን ከስሜት አንጻር ደህና ሆነን ማለት እነዚህ ስሜቶች አይሰሙን ማለት አይደለም። ይሄ ያለ ነው፣ ሪል ነው፣ መሰማቱ የማይቀር ነገር ነው። ሁሉንም በአብዛኛው በእርግዝና ወቅት የሚያጋጥም ነገር ነው። ነገር ግን እንዴት ነው ያን ያህል ጉዳት ሳያስከትልብን ማለፍ የምንችለው? ይህንን ውብ ጊዜ፣ የእርግዝና ጊዜ በነገራችን ላይ በጣም ውብ ነው። ይህንን ውብ የሆነ ጊዜ እንዴት እናጣጥም፣ እንዴት በሰላም ይለፍ፣ እንዴትስ ሳይጎዳን ይለፍ የሚለውን ነገር እናውራ። ፕራክቲካል የሆኑ ቲፖችን ልንገራችሁ። የመጀመሪያው እኔን በጣም የረዳኝ እመኑኝ፣ ቀላል ነገር ሊመስል ይችላል። ይሄማ ምንድነው ምናምን ልትሉ ትችላላችሁ፣ ግን እመኑኝ ሞክሩት። በጣም የሚረዳችሁ ነገር በቀን ለ5 ወይም ደግሞ 10 ደቂቃ ወስዳችሁ የትንፋሽ ኤክሰርሳይዝ ማድረግ። እመኑኝ ሜዲቴት ማድረግ ለስሜት አይደለም በእርግዝና ወቅት
ኖርማል ሰው ራሱ በየቀኑ ልምዱ ቢያደርገው በጣም የሚጠቀምበት ነገር ነው። ከዚህ በፊት ሜዲቴት አድርጋችሁ ማታውቁ ከሆነ ወይም ደግሞ የዚህ ልምድ ከሌላችሁ ዛሬ ጀምሩት። ለመጀመሪያ ያክል በቃ ምንም ቀላል ነገር ነው። አቀማመጣችሁን የሚመች አቀማመጥ ትመርጣላችሁ። ጸጥ ያለ ሰዓት ቢሆን ማለት የሚረብሻችሁ ሰው ባይኖር ይመረጣል። 5 ደቂቃ ወስዳችሁ አቀማመጣችሁን ታመቻቹና ከዛ አይናችሁን በስሱ ጨፍኑና ከ1 እስከ 4 እየቆጠራችሁ ወደ ውስጥ ማስገባት አየር። ከዛ ከ1 እስከ 4 እየቆጠራችሁ በአየሩን ያስገባችሁትን አየር ማቆየት። ከዛ ትንፋሻችሁን በአፋችሁ መልቀቅ ከ1 እስከ 4 እየቆጠራችሁ ማለት ነው። ይሄንን በተደጋጋሚ 5-6 ማድረግ ነው። ከዛ ቀስ እያላችሁ እየለመዳችሁት ስትሄዱ ይሄን ነገር የተለማመዳችሁት ስትመጡ የምትቆዩበትን ደቂቃ እያረዘማችሁት መምጣት ትችላላችሁ። እመኑኝ በጣም ነው የሚረዳችሁ። ሁለተኛው ጆርናል ማድረግ ነው። በቀን ውስጥ ለ5 ወይም 10 ደቂቃ ይሄንንም ወስዳችሁ ጠዋት ሊሆን ይችላል ወይም ደግሞ ማታ ጆርናል የማድረግ ልምድ ብታዳብሩ ይሄም እንዲሁን ቅድም እንደነገርኳችሁ በእርግዝና ወቅት ብቻ ሳይሆን ማንኛውም ሰው ቢያደርገው በጣም የሚጠቀምበት ነው። ነገር ግን በእርግዝና ላይ ደግሞ ያላችሁ በጣም ይረዳችኋል። ሙሉ የተሰማችሁን ስሜት ቀጥታ ማውረድ ነው። ከዚህ በፊት ጆርናል የማድረግ ልምድ ከሌላችሁ ሌላ አዲስ ነገር አይደለም። የሚሰማችሁን ስሜት አሁን እያሰባችሁት ያላችሁን ነገር ቀጥታ ማውረድ ነው። ልክ አስተውላችሁ ከሆነ በጣም ብዙ ሰው የሆነን ነገር የተሰማውን ስሜት ምናምን ወይኔ ለሰው ስናገር በጣም ነው የሚቀለኝ፣ እንደዚህ ስናገር ሳወራው እኮ ይቀለኛል ይላል ብዙ ሰው። እና ወረቀትም ስንጽፍም ልክ ለሰው ስንናገር የሚቀለንን ያክል መጻፍም እንዲሁ ፊሊንግን ፕሮሰስ ለማድረግ በጣም ነው የሚረዳው፣ በጣም ነው የሚቀለን። ስለዚህ የመጻፍ ልምድ ማዳበር፣ እንደውም ለሰው ስንናገር የሚያያዘን ሙሉ ለሙሉ አእምሯችን ውስጥ ያለውን ነገር አንናገርም። ስንጽፍ ግን በጣም ይጠቅመናል። ሙሉ ለሙሉ የሚሰማንን ነገር ውርድ ለማድረግ ይረዳናል። ያለ ምንም ጀጅመንት፣ ምንም ጀጅ የሚያደርገን ሰው የለም። ስለዚህ ለራሳችን ስለሆነ የምንጽፈው ቀጥታ ስናወርደው ያ ነገር ፊሊንጋችንን ፕሮሰስ ለማድረግ በጣም ነው የሚጠቅመን። በእርግዝና ወቅት ሙሉ ጆርናችንንም በየቀኑ እያሳለፍነው ያለውን ነገር ብንጽፈው ቆየት ብለን ለማንበብ ስናነበው ራሱ ምን እያሳለፍን እንደሆነ ለማስታወስ ይረዳናል። በዛውም ፊሊንጋችንን ፕሮሰስ የምናደርግበት መንገድ ይሆናል። ሶስተኛው እንቅልፍ ነው። እንቅልፍ በእርግዝና ወቅት ቀዳሚ ቦታ ሊይዝ የሚገባው ነገር ነው። ለእንቅልፍና ለምግብ ነው ከፍተኛ ትኩረት መስጠት ያለብን በእርግዝና ወቅት። ምክንያቱም በቂ እረፍት ማድረግ አለብን። በቂ ንጥረ ነገር ማግኘት ስላለብን ለሁለቱ ቅድሚያ መስጠት ይኖርብናል። ፊሊንጋችን ደግሞ እንዲስተካከል የሚያደርገው እንቅልፍ ነው። በቂ እረፍት ማድረግ አለብን። በተለይ ማታ ከመተኛታችን በፊት ከ1 ሰዓት በፊት ምናምን ከስክሪን ብንርቅ ራሳችንን ኳሊቲ ያለው እንቅልፍ ለመተኛት የምንፈልግ ከሆነ ሌሊት ላይ ያለውን እንቅልፍ እንዳይረብሽብን ከስክሪን ከ1 ሰዓት በፊት ብንርቅና እንቅልፋችንን በቃ ለእንቅልፋችን ቅድሚያ ብንሰጥ ከምንም ነገር በላይ ይህንን በስሜት ደህና ያለመሆን የስሜት መዋዠቅ በተወሰነ መልኩ ይቀንስልናል። አራተኛው ሶሻል ሚዲያ ላይ ረጅም ሰዓት ያለ ማሳለፍ ነው። ሶሻል ሚዲያ በነገራችን ላይ በጣም የምንጠቀም ከሆነ አይደለም እንደዚህ ስሜታችን ቶሎ በሚቀያየርበት በእርግዝና ወቅት አይደለም ኖርማል ሰውም ድብርት ውስጥ ይገባል። ሶሻል ሚዲያን በጣም አብዝቶ የሚጠቀም ከሆነ ማለት ነው። ስለዚህ ሶሻል ሚዲያ የምንጠቀምበትን ሰዓት መቀነስና ሌላ የምንወዳቸውን ነገሮች በማድረግ ጊዜ ማሳለፍ። ምናልባት መጽሐፍ ማንበብ የምንወድ ሰዎች ካለን እዛ ላይ ሙዚቃ መስማት ሊሆን ይችላል፣ ፊልም ማየት ሊሆን ይችላል። በአጠቃላይ ከዚህ ከሶሻል ሚዲያ በጣም ዲፕሊ በየሙሉ ቀን እየተጠቀምን ከምንውል ይልቅ ወደ እነዚህ አይነት ነገሮች ስራ መስራት፣ ኩክ ማድረግ የመሳሰሉ እንቅስቃሴዎችን ማድረግ ከፍተኛ የሆነ ጥቅም አለው። አምስተኛው ደግሞ ወክ ማድረግ ነው። ይሄ ነገር እኔ ለምጥም ረድቶኛል። እንዲሁም በቃ ወጥቼ አየር ስቀበል በተለይ ደግሞ ስራ ማንሄድ ከሆነ ቤት ከሆነ የእርግዝና ጊዜያችንን እያሳለፍን ከሆነ ወክ ማድረግ በየቀኑ ልናደርገው የሚገባ ነገር ቢሆን ይመረጣል። ወይም ደግሞ የሆነ ቦታ ሄደን ንፋስ መቀበል በቀን አንዴ ቢያንስ እንደዚህ ማድረግ
ለልጃችንም ለኛም ከስሜት አንጻር ደህና ለመሆን በጣም ነው የሚረዳን። በእርግዝና ወቅት እንግዲህ የስሜት መዋዠቅ መኖሩ የሚጠበቅ ያለ ነገር ስለሆነ በጣም አብዝታችሁ ስለዚህ አትጨነቁ። ስሜቱ መጥቶ እንዲያልፍ ፍቀዱለት። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም አሁን እያለፋችሁበት ከሆነ በእርግዝና ወቅት ካላችሁ የእናንተን ስሜት በምን አይነት ሁኔታ እያሳለፋችሁ እንደሆነ ኮመንት ላይ ብታካፍሉኝ በጣም ነው ደስ የሚለኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ